በአማራ ክልል የሚደረገው ውጊያ አሁንም ተጠናክሮ ቀጥሏል። ፋኖ በአገዛዙ ወታደራዊ ካምፕ ላይ ከባድ የመሳሪያ ድብደባ ማድረሱን አስታውቋል። በዚህም በርካታ የአገዛዙ ሰራዊት እስከ ወዲያኛው ተሸኝተዋል። በዝርዝር ትሰሙታላችሁ። የብልጽግና ባለስልጣናት ቤተሰቦች በፍርሃት ውስጥ ናቸው ተብሏል። በሚዲያ ብልጽግናን የሚደግፉ ጋዜጠኞችና አክቲቪስቶች ቤተሰቦቻቸው አደጋ ውስጥ ናቸው ተብሏል። ብልጽግና ከቀን ወደ ቀን እየተንኮታኮተ ይገኛል። አገዛዙ ሀሳብ ደርቆበታል። ሌላኛው መረጃችን ነው። ጄኔራሎቹ እርስ በርስ ሽጉጥ መማዛቸው ተሰምቷል። አገዛዙ በፋኖ በሚደርስበት ሽንፈት የተነሳ ትርምስ መፈጠሩ ታውቋል። ጦርነቱን ያበላሸው አንተነህ በሚል አዛዦቹ እርስ በርስ ሽጉጥ እስከ መማዘዝ ደርሰዋል ተብሏል። ይህንንም በዝርዝር ታደምጡታላችሁ። በኬንያ በተቀሰቀሰው ተቃውሞ የአራት ሰዎች ህይወት ማለፉንና በመቶዎች የሚቆጠሩ መታሰራቸው ተሰምቷል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የባለስልጣናት ቤተሰቦች በፍርሃት ውስጥ ናቸው ተብሏል። በሚዲያ ብልጽግናን የሚደግፉ ጋዜጠኞችና አክቲቪስቶች ቤተሰቦቻቸው አደጋ ውስጥ ናቸው። ብልጽግና ከቀን ወደ ቀን እየተንኮታኮተ ይገኛል ተብሏል። አገዛዙ ሀሳብ ደርቆበታል። ከተማን ሜካፕ በመቀባት ላይ ይገኛል። ከተማ ሜካፕ ሲቀባ ሚሊዮኖች ጎዳና ላይ ጥሎ ነው። የብልጽግና ግፍ ለ100 ዓመታት ቢያወሩት የሚያበቃ አይደለም የሚሉት በርካቶች ናቸው። ህዝቡ አንጀቱ እያረረ ነው። እና አዳነች አቤቤ ቤታችሁን በ3 ቀን ውስጥ ለቃችሁ ውጡ፣ ቦታው ለመዝናኛ ፓርክ ይፈለጋል ብለው ካፈናቀሉ በኋላ ሰሞኑን ጎዳና የሚያስወጣ ነገር የለም ሲሉ ህዝብ ላይ ቀልደውበታል። አብይ አህመድ የንግድ ቦታቸውን አፈራርሰው ጎዳና ላይ ከጣሉ በኋላ የሚሰራ ወጣት ስለጠፋ ከውጭ ሰራተኛ ልናመጣ ነው ብለው ይሳለቁበታል። ህዝቡ ምን እንዳደረጋቸው ቢነግሩን ጥሩ ነው የሚሉ ጥያቄዎችን በርክተዋል። ጭካኔያቸው ቅጣቷል የሚሉት የመረጃ ምንጮች ህዝቡም ዝም ጭጭ ብሏል። ህዝቡ ዝም ብሎ የተነሳ ቀን ግን ማንም አይገድበውም። በብልጽግና ጊዜ ሲሳለቁበት የነበሩትን የሚዲያ ባለሙያዎችን፣ ባለስልጣናትን፣ ምሁር ተብዬዎችን ይበቅላል ነው የሚሉት የመረጃ ምንጮች። ጣጣቸው ለቤተሰብም ይተርፋል። አምባገነን መሪዎች ስልጣናቸው አደጋ ላይ የወደቀ ሲመስላቸው ለማንም ሳይናገሩ ልጆቻቸውንና ሚስቶቻቸውን ይዘው ብቻ ይሄዳሉ። ከአገዛዙ ጋር ሆነው ሲዘርፉ፣ ሲዘፍኑ፣ ሲገድሉ በዘረፉት ገንዘብ ተንደላቀው የሚኖሩ ሙዚቀኞች፣ ጋዜጠኞች ህዝብ ዋጋቸውን ይከፍላቸዋል ነው የሚሉት የመረጃ ምንጮች። ባለፉት ተከታታይ ቀናት በተለይም በጎንደር በወሎና ሰሜን ሸዋ ቀጠና የተለያዩ ስፍራዎችም እነዚህ ጥቃቶች ተፈጽመዋል። ዛሬም ጠንካራ ውጊያ ሲደረግበት በነበረው በደቡብ ወሎ መካነ ሰላም አካባቢ ጥቃት መድረሱ ታውቋል። ይህ የድሮን ድብደባ መጀመሪያ ከተፈጸመ በኋላ ለተገደሉ ሰዎች ሀዘን በወጡ ሰዎች ላይ እንደገና የድሮን ጥቃት መደረጉ ታውቋል። በወሎ ቀጠና ከዚህ በፊት አይና ቡግና በተባለ አካባቢም እንዲሁ ዳውንት ላይ በተመሳሳይ የድሮን ጥቃት ተፈጽሞ የተገደሉና የቆሰሉ ሰዎችን ለማንሳት ጥረት ሲያደርጉ የነበሩ ገበያተኞች ሳይቀር በተደጋጋሚ በተፈጸመ የድሮን ድብደባ መገደላቸው የሚታወስ ነው። በክልሉ እንዲህ በድሮን ከሚደርሰው ሞት ባሻገርም የከተማ ውስጥና የጉዞ ላይ ጥቃቶች እንዲሁም የፍተሻ ዘመቻዎች ቀጥለዋል። የፋኖዎች በወግዲ በመንግስት ወታደራዊ ካምፕ ላይ የከባድ መሳሪያ ድብደባ ፈጽመው ከፍ ያለ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ገልጸዋል። በዛሬው በወሎ ቀጠናም ጊራና ውስጥ የተከፈተው ጥቃትም እንዲሁ በርካቶች የተገደሉበት ነው። በደቡብ ጎንደር እብናት ከተማ ዙሪያ ያለው የዕለቱ የተኩስ ልውውጥን ጨምሮ ይህ ዞን ባለፉት ቀናት ተደጋጋሚ ውጊያ እያስተናገደ ይገኛል። ይህንን የሞት ቀጠና ያደረጉት ክልሉ የመሩ ዘንድ የተሾሙት የወዴድ ብልጽግና ተላላኪዎች ግን በሰራዊት መንገድ እያስከፈቱ በአድማ ብተና ኃይሎች እየታጀቡ ብልጽግና ሰላም ነው የሚል የምርጫ ቅስቀሳ ላይ ተጠምደዋል። ጄኔራሉ ደግሞ ጽንፈኛ የሐሰት ፕሮፓጋንዳ ይነዛል፣ የክልሉ የጸጥታ ኃይል ግን በጋራ መክቶታል ይላሉ። ብርጋዴር ጄኔራል አዲሱ ማመር ደግሞ ህዝቡ ስለምን ፋኖን አያስቆምልንም የሚል ጥሪ ካደረጉ ከጥቂት ወራት በኋላ መሆኑ ነው። ኦነግ ሸኔ እጅ እንዲሰጥ እኮ ያደረጉት ሴት ልጅ እናትና ህፃን ቀንበር ተሸክመው ባክ ግባ ብለው ነው እንዲገቡ ያደረጉት። እናንተ ስለምን ይህን ፈጠራ አትፈጥሩም? ለሰላም ስትሉ፣ ለአንድነት ስትሉ፣ ለፍቅር ስትሉ፣ ለመኖር ስትሉ ይህን አድርጉ ሲሉ ተደምጠዋል። ወዲህ ደግሞ ጄኔራሎቹ እርስ በርስ ሽጉጥ መማዘዛቸው ተሰምቷል። አገዛዙ በፋኖ በሚደርስበት ሽንፈት የተነሳ በሰራዊቱ ውስጥ ትርምስ መፈጠሩ ታውቋል። ጦርነቱን ያበላሸው አንተነህ በሚል አዛዦቹ እርስ በርስ ሽጉጥ እስከ መማዘዝ ደርሰዋል። በአጠቃላይ አሁን እርስ በርስ ተጫረሱ በሚል በውጥረት ታጅቧል የተባለ ሲሆን አያይዛቸው በቅርቡ የሚገዳደሉ ጄኔራሎች እንደሚኖሩም ያስታውቃሉ የሚሉ
በርካቶች ናቸው። ሌላ በኩል የሸዋ ጠቅላይ ግዛት አሳምነው ዕዝ የተሳካ ግዳጅ አፈጻጸም ግምገማ ያካሂዷል። ለላቀ የዘመቻ መምሪያ ኃላፊዎችም የክብር ባንዲራ ሸልሟል። በጋራና በተቀናጀ ወታደራዊ ኦፕሬሽን በአውደ ግንባሮች ላይ ከፍተኛ ግዳጅ ሲፈጽሙ የቆዩ ክፍለ ጦሮች የስራ አፈጻጸም የገመገመበትና የላቀ ውጤት ላስመዘገቡ የዘመቻ መምሪያ ኃላፊዎች የጀግንነት መገለጫውን የክብር ባንዲራ የሸለመበት ደማቅ መድረክ የሸዋ ጠቅላይ ግዛት አሳምነው ዕዝ አካሂዷል። ባለፉት ወራት በአፋብኃኝ ሸዋ ጠቅላይ ግዛት አሳምነው ዕዝ ስር የሚገኙ በርካታ ክፍለ ጦሮች እርስ በርስ በመናበብ የተቀናጀ የጋራ ኦፕሬሽኖችን በመተባበር ደማቅ ታሪካዊ ገድል ሲያስመዘግቡ መቆየታቸው ይታወቃል። በዚህ መሰረትም በአጼ ዘርዓ ያዕቆብ አንደኛ ኮር ስር የሚገኙ 77 ክፍለ ጦርና አጼ ይኩኖ አምላክ ክፍለ ጦር እንዲሁም በመሐመድ ቢሆነ ኮር ስር የሚገኘው እስቴ ጉማ ተራራ ክፍለ ጦር በጋራ የከረሙበትን ወታደራዊ ግዳጅ በታላቅ ስኬት አጠናቀዋል። እነዚህ 3 ክፍለ ጦሮች የተከናወኑ ዘመቻዎችን በጥልቀት የገመገሙ ሲሆን በቀጣዩ የነጻነት ግዳጅም ስልታዊ የዝግጅት አቅጣጫዎችን ጠኝነት አስቀምጠዋል። ይህንኑ ታሪካዊና ስትራቴጂካዊ የግዳጅ አፈጻጸም ግምገማ መድረክ በበላይነት የመሩት የሸዋ ጠቅላይ ግዛት ዕዝ አሳምነው ዕዝ ምክትል ወታደራዊ አዛዥና ዋና የዘመቻ መምሪያ ኃላፊውና ምክትል የዘመቻ መምሪያ ኃላፊው በጥምረት መሆናቸው ታውቋል። በሌላ መረጃ በኬንያ በተከሰከሰ ተቃውሞ የአራት ሰዎች ሕይወት ማለፉ በመቶዎች የሚቆጠሩ መታሰራቸው ተገልጿል። በኬንያ የነዳጅ ዋጋ ጭማሪን ተከትሎ በዋና ከተማ ናይሮቢ በጸጥታ አካላትና በተቃዋሚዎች መካከል በተፈጠረ ግጭት የአራት ሰዎች ሕይወት ሲያልፍ ከ30 በላይ የሚሆኑ ደግሞ መቁሰላቸው ተገልጿል። የኬንያ የአገር ውስጥ ጉዳይ ሚኒስተር ኪመቹ መርኮን በሰጡት መግለጫ ህገወጥ የውከት ተቃውሞ ሲሉ በጠሩት ድርጅት ላይ ተሳትፈዋል የተባሉ 348 ሰዎች በቁጥጥር ስር መዋላቸውንና ፍርድ ቤት እንደሚቀርቡ አስታውቀዋል። ሚኒስተሩ አራቱ ሰዎች እንዴት ህይወታቸው ሊያልፍ እንደቻለ በዝርዝር ባይገልጹም የዓይን እማኞች ግን ለሀገር ውስጥ መገናኛ ብዙሃን በሰጡት ቃል በናይሮቢ የነበሩ የፖሊስ አባላት በተቃዋሚዎች ላይ ተኩስ መክፈታቸውን ተናግረዋል። በተቃውሞ ሲያባ በርካታ ተጓዦች በከተማዋ ዳርቻና መነሻዎች ላይ ለእንግልት የተዳረጉ ሲሆን ተቃዋሚዎች በዋና ዋና መንገዶች ላይ ጎማዎችን በማቃጠልና በተሽከርካሪዎች ላይ ጥቃት በመሰንዘር ቢያንስ 2 መኪኖችን ማቃጠላቸውን ተከትሎ የከተማዋ ማል ሙሉ በሙሉ ጭር ብሎ ውሏል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁ ስለቆያችሁ ምስጋናችን ከልብ ነው። ሌላ አዲስ ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።